ነቢዩላህ ሙሳ አለይሂ ሰላም ኸዲርን ለመገናኘት ረጅም ጉዞ አድርገዋል። ኸዲርም ጋር ተገናኙ። የባህሮቹ መገናኛ ቦታ ላይ ሊከተሏቸው ዕውቀትን ሊፈልጉም እንደሚከጅሉ ነገሯቸው። ሰይድና ኸዲር ኢነከ ለን ተስተጢዐ መዕየ ሰብራ፣ አንተ ከኔ ጋር ታግሰህ መቀጠል አችልም እንዳሏቸው ተመልክተናል። ጉዞ አደረጉ። ሶስቱም ጉዟቸው ላይ ሰይድና ሙሳ አለይሂ ሰላም ግራ መጋባት ገጥሟቸው ነበር። ሐታ ኢዛ ለቂያ ጉላመን ፈቀተለ፣ ሕፃን አገኙ። ሰይድና ኸዲር ገደሉት። የነቢዩላህ ሙሳን የተፈታተነ ክስተት ነበር። ሐታ ኢዛ ረኪባ ፊ ሰፊነቲ ኸረቀሃ፣ መርከቧ ላይ ወጡ በሷት። ይሄም አስደንጋጭ ጉዳይ ነበር። እንደገና ወደ ከተማይቱ ገቡ። ለነዛ ማህበረሰብ ለዛ ንፉግ ማህበረሰብ የፈረሰውን ግድግዳ ገነቡለት። ሰይድና ሙሳ ትግስት ያሳጣ ክስተቶችን ተመለከቱ። እኛም አብረን ትግስት ያጣንባቸው ነጥቦች ነበሩ። እስኪ ዛሬ ትንታኔውን ሰይድና ኸዲር ይነግሩናል። አብረን እንከታተላቸው። አሁን ሊያብራሯቸው ነው። የመርከቡን መበሳት፣ የልጁን መገደል፣ የግድግዳው እንደ አዲስ መገንባት በትንታኔ ሊያቀርቡላቸው ነው። አብረን እንመልከታቸው። ሁላችንም ግራ በመጋባት ስንከታተለው ነበር። ለምን መርከቧ ተበሳች? ሕፃኑስ ምን ባጠፋ ተገደለ? ግድግዳውንስ እንዴት ለዛ ንፉግ ማህበረሰብ ገነቡለት? የሚለው የሁላችን ጥያቄ ነው። ሰዩነቢኡና ቢተእዊሊህ ማ ለም ነስተጢዕ ነሕኑ ከዛሊከ ሰብረን። ሙሳ ብቻ ሳይሆኑ እኛ ራሳችን ትግስት ያጣንበትን ትንታኔ ሰይድና ኸዲር ይነግሩናል። አብረን እንከታተላቸው። ከመጀመሪያው ጀመሩ። አመ ሰፊነቱ፣ መርከባማ ያቺ የበሰዋት መርከብማ ፈካነት ሊመሳኪን፣ አካባቢው ላይ ለሚኖሩ ምስኪኖች የነሱ ንብረት ናት። ብቸኛ የመተዳደሪያ ንብረታቸው ናቸው። ወካነ ወራአሁም መሊኩን፣ ከነሱ ደግሞ ወደፊት የሚቅጣጩበት አገር ወራአሁም ያዕኒ አማመሁም መሊክ፣ አንድ ንጉሥ አለ። የእኹዙ ኩለ ሰፊነትን ሳሊሐትን ገስበን፣ መርከቦችን ይመለከታል። ይህ ንጉሥ ለጦሩ እያካተተው ነው። ለሚያደራጀው ጦር መርከቦቹ ሲያልፉ ጥሩ ካገኘ ገስበን በግዴታ ቀምቶ ይወስድባቸዋል። ሰይድና ኸዲር ለወደፊት ከፊት ለፊታቸው መርከባቸውን ሊቀማ የሚፈልግ ንጉሥ እንዳለ አላህ አሳወቃቸው። ስለዚህ ምን አደረጉ? እንዳይወስዳት ዓይብ ፈጠሩባት። ፈአረድቱ አን አዒበሃ፣ ነውር አወጣውባት። ልክ ንጉሡ ሲያያት ይች እንኳን ለሰራዊት አትሆንም ብሎ እንዲተውላቸው ታስቧል። ፈአረድቱ አን አዒበሃ፣ ዓይብ አወጣውላት። ለምን? እንዳይወሰድባቸው። ይሄ ነው አንደኛው እንቆቅልሽ። እነዛ በነፃ ያሳፈረን ምስኪን ማህበረሰብ መርከብ ቀደዱባቸው፣ በሱባቸው። ለምን? ትርጉሙ ይሄ ነው። እንቆቅልሹ እንዲህ ነው የሚፈታው። ብጅታው እንዲህ ነው የሚገፈፈው። ዓላማው ምንድነው? ንብረታቸው እንዳይወረስ ታስቦ። ሱብሃንአላህ። ታዲያ ኸዲር ምን አሉ? ይህን ተንትነው ከተናገሩ በኋላ ያ ሙሳ አፈዓልቱ ኸይረን አም ሸረን፣ ይሄ ድርጊቴ ታዲያ መጥፎ ነው ወይስ ጥሩ ነው? ብተወው ንጉሥ ይወስድባቸዋል። እነዚህ ምስኪኖች የሚበሉት አጥተው በረዓብ ይታረዛሉ። ትንሽ ግን ዞረው ሊጠግኑት በሚችሉት መልኩ ነውር ባወጣለት ጠግነው ከንጉሱ ካለፉ በኋላ ይጠቀሙበታል። መልካም ሰራ ወይስ መጥፎ አሏቸው። ሰይድና ሙሳ በደንብ አዳመጡ። እንግዲህ እያንዳንዱ ሙስሊህ የተሐድሶ መሪ የማህበረሰቡ መርከብ እንዳይወሰድ፣ የኡማው የዲን መርከብ እንዳይሰጥ፣ የኡማው ንብረት በአምባገነን እንዳይወረስ ሶሉሽን ማምጣት መቻል አለበት። ይህ ትልቅ ከምንማረው ትምህርት አንዱ ነው። ዝም ብሎ ተራ ሐሳብ ሳይሆን ዲሲፕሊን ቲንኪንግ የሚሉት በደንብ ጥልቅ አስበን የኡማውን የአቂዳ መርከብ እንዳይወስዱት እንዴት መታደግ አለብን። አንድ ሙስሊህ የተሐድሶ መሪ የኡማውን ፕሮብለም ቀድሞ ተመልክቶ ሶሉሽን ያዘጋጅ። ኸዲር ለሙሳ ምን አሉት? አፈዓልቱ ኸይረን አም ሸረን ያ ሙሳ፣ ጥሩ ሰራው ወይስ መጥፎ ንገረኛል። ሙሳ ትክክል እንደሰሩ አጸደቁላቸው። ወደ ሁለተኛው እንቆቅልሽ ተመለሱ።
فأما الغلام ወጣቱ ልጅማ فكان أبواه مؤمنين ወላጆቹ ደጋግ ሙእሚኖች ነበሩ فخشينا أن يرهقهما طغيانا وكفرا ልጁ ደግሞ ውስጡ ኩፍር የተጻፈበት ነው ለወደፊት ቢያድግ ኩፍርና ጥመት እንጂ ወደ ምንም ሊሄድ እንደማይችል አላህ ያውቃል ወላጆቹ ደግሞ ሙእሚነይን ደግ የአላህ ሙእሚኖች ነበሩ فخشينا أن يرهقهما በሱ ፍቅር ተጎተው طغيانا وكفرا ወደ ጥመት እንዳይሄዱ አላህ ፈለገ فأردنا أن يبدلهما ربهما خيرا منه زكاة وأقرب رحمة እኛም አላህ ከርሱ የተሻለ خيرا منه زكاة በጽዳት በንጹህነት ከሱ የተሻለ وأقرب رحمة ለነሱም ከዛኛው የተሻለ አዛኝ ልጅ አላህ ይተካላቸዋል ስንል ከጀለ ልጁም መግደል የግድ ነበር አሉ ሰይድና ኸድር ለሙሳ ብተወው በሱ ፍቅር ተነድተው ወላጅ ወደ ኩፍር ወደ ጥመት ይሄዳሉ እርሱን ግን ብገለው አንድ እነሱን ከኩፍር እንዲድኑ ታስቦ ነው ሁለት ከርሱ የተሻለ ሌላ ልጅ አላህ ሊተካላቸው አስበዋል አፈዓልቱ ኸይረን አም ሸረን ያ ሙሳ የሰራውት ስራ መልካም ነው ወይስ መጥፎ ነው ያደረጉት ድርጊት ጥሩ ነው ወይስ መጥፎ ነው ሙሳ መዘኑ ሰይድና ኸድር እርምጃቸው ትክክል እንደሆነ ተረዱ ሶስተኛው እንቆቅልሽ ደግሞ እንዲፈታላቸው ፈለጉ ሶስተኛው ግራም ያጋባ ነው የመጀመሪያው እነዛ ምስኪኖች ያለ ክፍያ ጭነዋቸው መርከቧን በሷት እነዚህ ማህበረሰብ ደግሞ استطعم اهلها فابوا ان يضيفوهما አስተናግዱም ብለው እርቧቸው ምግብ ይፈልጉ ሊያስተናግድ ፈቃደኛ አይደለም ማህበረሰቡ ንፉግ ማህበረሰብ ነው ለነሱ ግን ግድግዳ የፈረሰ ቤት ገነቡላቸው የዚህስ ሚስጥር ምንድነው እነዛ በነፃ ያሳፈሩ መርከባቸው ተበሳ እነዚህ አልመግብም ያሉ ግድግዳቸው ተገነባ وأما الجدار አሉ ሰይድና ኸድር ሲያብራሩ ያ የግድግዳው ጉዳይማ فكان لغلامين يتيمين في المدينة ከተማ ውስጥ የሚገኙ የሁለት ወጣት ወላጅ አልባ የቲም ወጣቶች ንብረት ነው وكان تحته كنز لهما ከግድግዳው ስር ድል ባለ አባታቸው ትቶት ይሄደ وكان أبوهما صالحا አባታቸው ደግሞ ደግ ሰው ነበር ስሞት ይሄን ብርዚው ትቸው በህድ ቁም ሳጥን ይሄን ፉግ ማህበረሰብ ይወስድባቸዋል ብሎ እስኪያድጉ ድረስ ቀብሮላቸው ሄዶ ነበር ግድግዳው ቢወድቅ ከንዙ ይጋለጣል ያ ንፉግ ማህበረሰብ እንዳለ ይዘርፋቸዋል فأراد ربك أن يبلغ أشدهما ويستخرج كنزهما ጌታህም ሻ ፈቀደ እነዚህ ሁለት የቲሞች እንዲያድጉ ካደጉም በኋላ ያን ያባታቸውን ውርስ ድል ባውጥተው እንዲጠቀሙ ጌታ ሻ ለዛን ያቆምኩት አሏቸው አፈዓልቱ ኸይረን አም ሸረን ያ ሙሳ መልካም ሰራው ወይስ መጥፎ እስኪ አንተ ሙሳ ንገረኝ መልሳቸው የሙሳ ምን ይሆናል ነዓም ፈዓልተ ኸይረን ትክክል ነው የሰራው እንቢ ብትል ባይሰሩት ያን ግድግዳ ባያቆሙት ያ ማህበረሰብ ያን ንብረት አውጥቶ ሊወስደው ሙሳ ምን አሉ ትክክል ሰርተሃል ከዛ ሰይድና ኸዲር ምን አሉ ذلك تأويل ይህ ትንታኔው ነው ይህ ፍቹ ነው ማለም ተስጠዕ عليه صبرا አንተ ልትታገሰው ያልቻልካቸው ሶስቱ አጀንዳዎች ትንታኔው ይህን ይመስላል وما فعلته عن أمري ይህን ደግሞ በፍቃድ አይደለም ያረኩት ከአላህ በወህይ በሪቨሌሽን ታዝዤ ነው رحمة من ربك ይህ ደግሞ ከጌታ የሆነ ችሮታ የመርከቡ መበሳት የልጁ መገደል የግድግዳው እንደ አዲስ መቆም ለወደፊት እንተነተነዋለን رحمة من ربك ከጌታ የሆነ እዝነት ችሮታ ነው ሰይድና ኸዲር